እቃ ሰርቀኛለች ዘርፋኝ ወጥታለች ብሎ ፎቶ ሰሩ እና ስምሽም የኔም ስም አጥፍቷል ሀጂ እና የተደረግሽውን አውሪ ብሎ የጠራት ሐላልሆም ነው። እሷ ደግሞ ታውቃላችሁ ውሳኔ ላይ ያላት ነገር ታውቃላችሁ በደንብ እና እሷ ደግሞ ዝም ብላ ሄደች። ሴት አስቀምጦ ያለው ነገር እንድታወራ ያላሰበችው ነገር እንድታወራ ያደረጋት ሐላልሆም ነው። እኔ ራሱ በብቻ ሐላልሆም እንፈልገዋለሁ። ሲጀመር ሙቤ ይዞታል። ሙቤ ሐቀኛ ሰው ነው። ሲጀመር ከአስከለ ድረስ ያወሩት የነበረው እኔ ሪከርድ አለኝ። ለምን እንደተተው እህቴ ሰደበብኝ ምን ብሎ ያወራበትም እሺ ስማ ሳኒ አለ ሀጂ አሁንም ቪዲዮ ለመስራት ትንሽ ተረጋጉ። አንድ ሰው አጠፋ ተብሎ ሁሉ ሰው አይጠፋም። እስካሁን በክብር አይኔ ነው ማያችሁ። በክብር አይኔ ሁላችንም ቤተሰብም እያወራ ያለ እስካሁንም በእናንተ ምክንያት ከሷ ጋር ያው ፋይት ላይ ነን ያለን ሀጂ ሐቁ እንዲወጣ ደግሞ እውነት ነው እንፈልጋለን። የእርሱ ሐቅ የተደረገውም ትክክል አይደለም። ከሄዳችሁ በኋላ ነግራችሁኛል። እነሱ እንደዚህ ካሰቡ ትንሽ ይረጋጋና ያለው ነገር ሐቂቃ ከሆነ ወላሂ ጠይቅም ካለ እናንተ ያለው ነገር አፋፍ ተባብላችሁ ያለው ነገር ተደርጎ ትክክለኛ ነገር እንዳልሆነ መጀመሪያም ሀጂ ቁሜ እኔ ልብስ ሲገዛም ተናግሬያቸዋለሁ። ይሄ የችኮላ ነገር ምንድነው? ማነው ሰሙ ሐላልሆምን ምንድነው የተፈጠረው? ለምን ታሸኩላላችሁ? ሴት ልጅ አይደል ሴት ልጅ የላችሁም ወይ? ተረጋጉ ብዬ እንደውም ከእናንተ ጋር ተጋፍጬ የተጣላው ምን የነበረ እኔ ነው። አሁን ተገላብጦሽ ሆኖ ሌላን ታሪክ ገብቶ ጭራሽ በብር እየተሰራ እንዳለ ፋይል እንዳለ እየወጣ እኔ እስከ 7 ሰዓት እስከ 8 ሰዓት እየተከታተልኩ ነው። ወላሂ ነው የምላችሁ። ከሐቅ ጎን ምንም እቆማለሁ ሀጂ። ሐቁን መስከር ካለ ሐቁ እርሶ ጋር ከሆነ እኔ ራሴ ቁሜ መሰክርላችኋለሁ የነበረውና የተካሄደው። ራሴ ደጋሽ ነኝ። ራሴ ነኝ ዕቃ የገዛዛው አለ የተባለው ነገር ደግሞ ከማንም በላይ እኔ አለው ሀጂ። ሐቁ እንዲወጣ ደግሞ እውነት ነው እንፈልጋለን። የእርሱ ሐቅ የተደረገውም ትክክል አይደለም። ከሄዳችሁ በኋላ ነግራችሁኛል። እነሱ እንደዚህ ካሰቡ አያሳስቧችሁ። እኔም ከነሱ የተሻለ ሚዲያ በደንብ ያውቃለሁ። እኔ ባልሰራበትም ባልጠቀምበትም ማለት ነው። እንዴት ነው ለውጣላችሁ? ተሰራችሁ? እንዴት ነው አልፈት? እንዴት ነው? ቆይ ሌላ አለ። ቆይ አንዴ መጨረሻ ያለ ሀጂ አብሽሩ። ሁሉም በሐቅ ጎን መቆም ለእናንተ ሳይሆን ለአላህ ነው። አይሻም እህቴ ስለሆነች ሳይሆን እናንተም ያወቅኳችሁ ባይሻ ነው። በእነሱ ነው ያወቅኳችሁ። እኔ ቁም እየተጋፈጥኩ ነበር በሰዓቱ። አንዳንዴ ያላቅም ብቻ ነኝ። አንዳንዴ የተፈጠረው ሳስበው እኔም ይከብደኛል። አይሻ ላይ ደግሞ ብዙም አትፍረዱ። ሳወራን ብሎ ምንም አታርጉ ባካችሁ። አላህን ፍሩ። ነገ አላህ በምን እንደምንገናኝም አይታወቅም። ግን የእርሱ ሐቅ ግን እንዲወጣ አሁንም የእናንተ ሐቅ እየወጣ ነው። ሁሉም ለእርሱ እየቆመ ነው። እነሱ የሚያደርጉት ድርጊት ለመሸፋፈን ብሎ እሷን መጠቀሚያ ያደረጓት። አይሻ ደውላ ስልካችሁ እንኳን ደውላ መጥታ ገናኝቻችሁ አውርታችኋልም። አይሻ ለእናንተ የተለየ ጥላቻ የላትም። እንደዚህም አታስቡ። አላህ ካለ ደግሞ አላህ አፊያችሁ አላህ ይመልሰውና ነውና ሐቁንም ከሐቅ ቦታ ሆናችሁ ወላሂ እኔም ከጎናችሁ ቆማለሁ። ከሐቁ ማለት ነው። አብሽሩ። አላህ ያድርጋችሁ። ቤትህን ክፈትሽ። ኢስላም ዚስ